አንተ ማንንም ስትሰድብ፣ አንተ ማንንም ጥላሸት ስትቀባ፣ አንተ ማንንም ስትዘቀዝቅ፣ አንተ ማንንም አፈር ከድሜ ስታበላ አይሰማም። በአንተ ሲመጡብህ አበድክ፣ በአንተ ሲመጡብህ ተናደድክ። የምፈልገው እሱን ነበር። እንድትናደድ፣ እንድትበሽቅ፣ እንድትናደድ ነበር የምፈልገው። አረኩት። ተናደድክ፣ በሸክ። የምፈልገው ያን ስለሆነ አደረግኩት። ንስሐ የሚያስገባኝ ከሆነ ንስሐ እገባበታለሁ። ዋናው ስራ መበሻሸቅ ነው። ዋናው ስራ ማብሸቅ ነው። አንተ በምትችለው መልኩ በመረጥከው መንገድ ታበሽቃለህ። እኔ አንተን በመረጥኩት መንገድ አብሽቄያለሁ። ያ ሂደቱ የፈጠረው ስህተት ከሆነና ትክክል የተማርኩት ነገር አለ። አንድ ኤልያስን ካገኘው በኋላ ኤልያስ ክፍሌን ካገኘው በኋላ ለቴዲ ነው የምነግርህ የተማርኩት ነገር አለ። ምን በፊት ፎቶ ዝም ብዬ ማንንም ነበር የምለጥፈው። ለምን ዋሽቶ መበሻሸቅ ያስፈልጋል? ዋሽተ ለምን ዋሽተ መበሻሸቅ ምን አለ? እያመንኩልህ ነው እኮ ያረኩትን እያመንኩ ነው። አዘቀዝቀኝም። እሱን ነው የምልህ ነው። አንተ አስኪኝው ዋሽተ ማድረጉ ትክክል ነው ወይ ነው የኔ ጥያቄ። ዋሽተ አይደለም። እኔ በመረጃ ያደረግከውን አደረግኩ። ስህተት ከሆነ ስህተቴ ነው ተቀብዬዋለሁ አልኩ። ስህተት ካልሆነ ደግሞ ለአንተ ትክክል፣ ለእኔ ስህተት የሚሆንበት ምክንያት የለም ነው ያልኩት። ስህተት ከሆነ ግን ተቀብያለሁ። ትክክል አይደለም። ስህተት አይደል? ውሸትና ስህተት ይለያያል። ፈለገውን ላድር ስናት እኔ አሁን ስጠይቅ መስመሩን እየሳተ እንደዚህ አይነት ውይይት አልመራም። ተጠየቀ ይመልሳል። እድል ሰጠሳይ የጨረባ ተስካር ነው ይመስለው ሰጣሃለሁ። ቆይ እሱ ችግር የለውም። መልሳለሁ እኮ ጨርሰው አጠራጠር አድርገህ መልስና ቢያንስ ውይይቱ ፕሮፌሽናል መምሰል አለበት። ቻሉት ምንድን ነው? አንተም ቻለው። ስጠይቀኝ እኮ ሰምቻለሁ። በቃ ስጠይቀኝ መልሻለሁ። ምንድን ነው ያልኩት? ውሸት ከሆነ እናገራለሁ። የቤተሰቡን ጉዳይ ያነሳሁት ከእብደቱ ጋር በተመለከተ ነው። እብድ ነው ብዬ ስለፈረጅኩ እብደቱን ማሳያ ተናገርኩኝ። ምክንያቱም በቤተሰቡ ላይ የደረሰው አደጋ እሱ ያንን አይቶ የሰማነው እኔ እኮ ልናገር እያልኩ ነው። ያንን እብደቱን ለመግለጽ ይሄ ሰውዬ የአእምሮ ጤና ቢስ ነው፣ ጤና የለውም ለማለት ያን ቃል ተጠቅሜያለሁ። ያንን ነገር አድርጌያለሁ። አይ አባቴ አልሞተም፣ ወንድሜ አልሞተም፣ እኔ አልቀወስኩም ካልክ ይቅርታ ጠይቃለሁ። በዓለም ፊት፣ በህዝብ ፊት ይቅርታ ጠይቃለሁ። አንተን ለማሳበድ ግን ያበደበት በዚህ ምክንያት ነው ብዬ ተናግሬያለሁ። አለቀ። አልዋሸውም፣ አልክድም። ይሄ ማን ነው ያልከውን ሰውዬ ደግሞ ዮኒ ቬጋስ ያልከውን ሰውዬ ደግሞ የዚሁ አካል ነው። ውይይት እንደዚህ እኮ አይደረግም ጋይስ። ውይይት ማለት ተጠየቀ ይመልስ፣ ተራ ሰጣችኋለሁ። ለምን ይዋሻል? ዋሽቶ ለማሳበር ነው ይባላል እንዴ? ለምን ያደርጋል? እኔ እንደዚህ አይነት ውይይት አልመራም ጋይስ። ይጨርስ፣ ትመልሳለህ። ለሚያደምጡ ሰዎች ቢያንስ ፍሎ ያለው ንግግር ይናገር። በትዕግስት ጠብቁ። ተመሳሳይ ውድድር ሰጣችኋለሁ። ቴዲ ሐዋሳ ቤት ባይሆን ኖሮ እኔ ከዮኒ ማኛ ጋር ክርክር አልገባም። ስርዓት ስላለ ነው። በቃ ስርዓት ያስይዛል፣ መስመር ያስይዛል። አንተ ስትናገር ጸጥ ብዬ ጠጥቼ ነው የሰማሁት። ከዛ ሲጨርስ ትናገራለህ። ዛሬ ስርዓትም እያስተማርኩ ነው የምመጣው ለማንም ማለት ነው። አለቅ። መማር አለብህ፣ ማድመጥ አለብህ፣ መረጋጋት አለብህ። ስታበሽቅ ብቻ ሳይሆን ስትበሽቅም የሚሰማን ስሜት ማየት አለብህ፣ ማወቅ አለብህ። ለአለቃም አለቃ አለው። ስለዚህ የሚመጣው ይሄ ነው። እኔ አይበርደኝ አይሞቀኝም። ለምትጠይቀኝ ጥያቄ መልሳለሁ። ዮኒ ቬጋስንም ያልኩትን አንተንም ያልኩህን እንድትናደድ፣ እንድትበሽቅ፣ እንድታብድ ነው ያደረኩት። ሌላውን ስላሳበድክ፣ ጨርቅ ስላስጣልክ፣ በዛ ስለተፈራ፣ በዛ እንጀራ ስላገኘ፣ በዛ ሰውን በመስደብ፣ ሰውን በማንቋሸሽ፣ ብሔር ከብሔር በማጋጨት፣ ብሔርን በማንቋሸሽ፣ አፈር ከድሜ በማብላት እንጀራ ስላገኘ ያንን እንድትተነፍስ አድርጌያለሁ። ከዛ ውጭ ያረኩት ነገር የለም። ያረኩትም ይሄንን ነው። በውሸት ነው በእውነት ነው? እኔ እውነት ነው፣ ለእኔ እውነት ነው። ውሸት ነው ካልክ ደግሞ ውሸቱን ታስረዳኛለህ፣ ይቅርታ ጠይቃለሁ። አልከሰስ አልወቀስ፣ አለቀ። ከይቅርታ በላይ ምን አለ? በጓደኞቼ ፊት 14,000 ሰው እየተመለከተን ነው በቲክቶክ ታሪክ። እዚህ 14,000 ሰው ፊት ቆሜ ይቅርታ ጠይቃለሁ። ቆሜ አላፍርም፣ ምን አልልም። ግን ማን ይቀበልሃል ላልከኝ አንተን የተቀበለ ህዝብ እኔ ዘመዴን የማይቀበልበት ምክንያት የለም ብዬ አምናለሁ። ይኸው ነው። አመሰግናለሁ። እግዚአብሔር ይስጥልኝ።
ኦኬ አመሰግናለሁ። ለሁላችሁም እድል ሰጣችኋለሁ ጋይስ። ቢያንስ ለእኔ ሳይሆን አክብራችሁኝ ስለመጣችሁ ከልብ የኔን ሲቋጭ መውረድ ስላለብኝ ይሰጣል። ጋይስ 14,000 ሰዎች ፍሎ ያለውን ንግግር መስማት አለባቸው። ሰጣለሁ እድሉን። ቢያንስ ውይይት ከሆነ ምን እያወራን እንዳለን ማወቅ አለባቸው። ስለዚህ ጽድት ያለ ውይይት እንድናደርግ የምትናገረውን ተናግረ እስክትጨርስ ድረስ መደመጥ አለብን። ለአንተም ሰጣለሁ። ከዛ ከጠየቀው ደግሞ እሱ እስኪመልስ ደግሞ ማድመጥ መቻል አለብን። ዋናው ነገር ምንድነው? አጠር አጠር አድርጋችሁ የንግግር እንትኑ ሊኖር ይችላል። እሱም ሳታስረዝሙት ሌሎችም እንዲደርሳቸው ማለት ነው። ዮኒ አሁን የሚፈርደው ህዝብ ነው። ቴዲ አይደለም የሚፈርደው፣ እዚህ የሚፈርደው ህዝብ ነው። ስለዚህ የሚፈርደው ህዝብ ነው። ኮመንት ላይ ያላችሁ ሰዎች፣ እዚህ ላይ ያላችሁ ሰዎች እናንተ ናችሁ ፍርዱን የምትሰጡት። ዮኒ አንተ ጋር ዞሬ እመጣለሁ። ለሌሎቹ እድል ልስጣቸው። ያለው ነገር ላይ ረስቶ እንዳሄድ ነበር። ዛስ ፋይን። በእናትህ ቡልጭ አድርገን እንጨርስ። ቴዲ ይጠይቅ፣ እነሱን ላስፈቅድ፣ ሁሉንም ላስፈቅድ እና ዮኒ ጨርሶ ይሄድ። ግን የለም ለምን መሰለህ ላስፈቅዳቸው ጋይስ። የኔ አባትና የኔ ወንድም ጋር ነው ጨዋታ። የኔ ጓደኞች ጋር ነው ጨዋታ። ገባ? በሞት አልቀልድም እኔ። የእሱ ወንድም የእሱ እናት የእሱ አባት ቢሞቱ አሮን ፕሌይ ላይክ ዳት ብሮ አዳውንት። እኔ እሱን ባገኘው አስወር ነው የምልህ። እዚህ ጋር አይደለም ቢሆን በህይወት እንኳን ልንፈላለግ እንችላለን። ገባ? ዳትስ ዴንጀረስ። በዛ ነው የምንፈላለገው። ለምን ካልከኝ እኔ አባት ሞቶብኛል 25 years ago። በአባቴን የተቀለደው እኔ ወንድሜ ሞተዋል። በቅርብ ነው የሞተው፣ የዛሬ 3 ዓመት። ገብቶሃል? ፖለቲካ ነው። ፖለቲካ ላይ ደግሞ ተነጋግረናል። እኔ እናቴን ሬሳ ላይ አድርገው ሲሰድቡ ጨዋ ነው የሚነጋገረው ሲል ከእሱ ጋር የሚነጋገረው እኮ ጆከር ነው አደለ እንዴ? ጆከርን አስገብቶ በልልኝ ስደብልኝ የሚል ሰው ነው አደለ እንዴ? እያረከው አደለም? ዩዲደ ስደብልኝ በደንብ አድርገህ ብሎ የሪከርድ የተደረገ አለ። እኔ የእሱን ሚስት የእሱን ልጆች የማንንም ጋር ገብቼ እንደዛ መል ሰው አደለሁኝ። ልጆቻችሁ ይባረኩ ነው በየትኛውም ፖለቲካ ብታመጣው ምለው። ገብቶሃል? መነጋገር ትችላለህ። እሱ ግን እንደ አንድ መምህር ነኝ እንደሚል ሰው፣ ስፈልግ አስተምራለሁ ለሚል ሰው፣ ስፈልግ እንደዚህ አደርጋለሁ ለሚል ሰው ከወንድ ጓደኛ ጋር ግንኙነት ታደርጋለህ ብሎ ስምን ሲያጠፋ የውሸት ነገር ይዞ ሲመጣ ሊሊ ሆቴል እንደዚህ ብለው ስላባለጉ ነው ፖለቲካ ስለቀየርኩ አይዲያ ብቻ እንደዛ ሲባል ምን አይነት ስሜት ነው የሚሰማ? ፐርሰናሊ እኔ አንተን አልጥላ ሀሳብ ልዩነት ይኖረኝ። ለምንድን ነው መዋሽበት? ዋም ገን ላባዎችው እውነት እያለ በእውነት በፖለቲካ ነጥብ አስጥለኝ። አሞኬ ውተ እዚህ እንመጣለን አይደል? አንተ ፔጅ ፖለቲካ ነው የምንነጋገረው። የቴዲ ባለቤት፣ የቴዲ እናት፣ የቴዲ አባት፣ የቴዲ ምናምን 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 እንደዛ የሚባል ነገር አለ እንዴ? ለእሱ ምንም አይመስለውም። እንጆ እያደረገው ነው። ገባ ማለቱ ራሱ የተሰማው ስሜት እንኳን የለ። እኔ ያበደ ሰው ነው እንዴ? ከቄስ እስከ ሼክ፣ ከሼክ እስከ ቤተ መንግስት እያንዳንዱ የሚያቀኝ ዝም ብሎ ነው እንዴ? ቀውስን ነው እንዴ? ለምን ሌሎቹ ታዲያ ተከታይ አይኖራቸው? እሱን እኮ ሙስሊሞች ማለት ነው እናጠፈዋለን ሲሉ ነው ዘመዴ ነው አትነኩትም ብዬ ቪዲዮ መጀመሪያ የሰራው የመጀመሪያ ቪዲዮ የሰራው ነው። እሱ እንደዚህ ብሎ አይጽፍም። ምክንያቱም ስዊዘርላንድ ላይ የሆነ ነጭ ተነስቶ መስጊድ ገብቶ 23 ሰዎች ገደለ። በዛ ምክንያት ምን ሆነ? ዘመድኩን በሱ ስም ገብቶ የሆነ ሰው ይጽፋል። እንኳንም ሞቱ እስላም መጥፋት አለበት ከኢትዮጵያ ብሎ ጻፈ። የሆነ ሰው ማለት ነው። እሱ አይደለም ነው እሱ አይደለም ብዬ ሽንጤን ገትሬ ተከራከርኩ ማለት ነው። ከዛ ነገሩት። እንዲያውም ያለ ዮኒ ማኛ አጥቦ አሰጣኝ። እንዴ ምንድን ነው ጉዱ ሲባል ኧረ አይደለም አንተን ደግፎ ነው ቪዲዮ የሰራው። ከዛ ኮንታክት ተደራረግን። ሄ ዘመዴ እንደዚህ እያሉ ስለሆነ ችግር እንዳይፈጠርብህ እኔም አለውልህ ናና ኤክስፕሌን አርግ ተባለ። እኔ በቪዲዮ ትቼ አላቅም፣ አንተ ጋር ነው መጠው አለ። ኦኬ እውነቱን ስለተናገርክ መጥቼ አስረዳለሁ አለ። ዩቲዩብ እንኳን ሲከፍት እኮ እኔ ነኝ የረዳሁት። ጠይቀው። እኔና ደሩ ዛሀረሩ ነው። እንኳን ዩቲዩብ አይደለም ቲክታክ ላይ ሲመጣ ዘመዴ ብዬ ሼር ያደረግኩት እኔ ነኝ። ዘመዴ ብሎ ሼር ያደረገው ደሩ ዛሀረሩ ነው። የምንወቀሰው እኛ ነን። ባጎረስኩት ጄን ተነከስኩ ነው። እኛ ባናመጣው ቲክታክ ላይ ሲስተሙንም እስካሁን በደንብ አያውቀውም። ዘመዴ ይገባበታል እንጂ ብዙ የቲክታክ ሲስተምን አያውቅም። ኢንፎርሜሽን ፌስቡክ ላይ ላለው ፌስቡክ ላይ የመጀመሪያ ቪዲዮ ሰሪ ዮኒ ማኛ ይባላል።
ፌስቡክን 2004 እንደመጣ በደንብ አረጋግጬ የማክሰው ነኝ። አልቭን አሜሪካ እያለው እያንዳንዱ ሲስተም ነበረ ፌስቡክ። እያንዳንዱን አውቀዋለሁ። አትታወቅም ወይም ደግሞ እኛንን የምናስተምራችሁ ስርዓት ለማለት እያየ ነው። ለምን በውሸት ሆነ? እኔ አሁን ባየው ጥያቄ ነው የጠየቅኩት። ለምሳሌ ቀብር ላይ እኔ በጣም ደስ ብሎኛል መለስ መሞት ያህል በመሞቱ ተደስቻለሁ አለ። በመሞቱ የተደሰተ ሰው ቀብር ይሄዳል እንዴ? ለምሳሌ አሜሪካን ሀገር ዋሽንግተን ዲሲ መጥተው ዋሽንግተን ዲሲ ላይ መለስ ሞተ ሲባል ከበሮ ይዘው የደለቁ ሰዎች አይቻለሁ። ምኑ ጋር? ኤምባሲው ጋር። በቃ መለስን ስለሚጠሉት ከሞተላቸው ደስ ብሏቸው እንኳን ቀብር ሊሄዱ ማለት ነው። እንኳን ቀብር ላይ ሆኖ ጥቁር ለብሶ ሊቀበል ማለት ነው። ኢቭን ጸበኛ ከሆነ ከህወሓት ጋር መጽሐፍ ምናምን ምረቃ ሲሆን አልሄድም ማለት ትችላል። ኖ ሌላ ሰው መወከል ትችላለህ። ውክልና አለ ኦል ደ ታይም። አንድ ሰው ብቻ አይደለም የሚመራው። ውክልና መስጠት ትችላል። አሞኛል ካልክ ምንም ማድረግ አትችልም። ለምሳሌ አሞኛል ማለት ትችላል። ማንም ይችላል። ይቅርታ በጣም ስላመመኝ ሌላ ሰው ይወከልልኝ ማለት ይቻላል። ይቻላል። በስነ ስርዓት ገብተህ ጥያቄ ስትጠየቅ በስነ ስርዓት በጣም ጎበዝ መሪ ናቸው። በጣም እንደዚህ ለሀገር የሚያስቡ ናቸው። ለወገን የሚያስቡ ጀግና ሰው ናቸው። በዓለም ላይ እንደዚህ አይነት ሰው የለም ተብሎ የተሰራን ቪዲዮ ኖ ኖ ኖ ኖ ኖ አላልኩኝም ብሎ መዋሸት አስፈላጊ አይደለም። አይተነዋል። ቪዲዮም ማምጣት ይችላል። ኢትስ ገብተዋል። ሁላችንም ግን የምንደግፍበት የምንቃወምበት ነገሮች አሉ እያልኩ ነው የነገርኩ። ግን ዋሽቻ አይደለም እኔ እሱ ግን ዋሽቶ ነው እያልኩ ነው። መዋሸት አያስፈልግም። የእኔ ሃይማኖት ቀይር ያለው ገጠም አድርጌ ዓለም ላይ ከ5000 በላይ ሃይማኖቶች አሉ። እምነት የሌለውም አለ። እኔ ፈጣሪ ነኝ ብሎም የመጣል እሱ አያሳስብም። እኔ እኮ ቄስ አይደለሁም። ሃይማኖት ብቀየር ቄስ ሆኜ ነው እንዴ? ፓስተር ሆነኛ ሼክ ሆኜ ነው እንዴ የቀየርኩት? ነው አም ሬጉላር ጋይ። ግን ሰው እልል ይላል። ሬጉላር ጋይ አይደለሁም። እንትን አያውቀውም የተባለው በትክክል የትኛው የሃይማኖት አባት ነው እንደዚህ አይነት ትምህርት የሚያስተምረው? ዩ ቴል ሚ። የትኛው የሃይማኖት አባት መጥቶ ፖለቲካ ላይ ገብቶ እንደዚህ አድርጎ ያዙ ይልቀቁኝ? የትኛው አባት ነው መጣልኝ? ኖባዲ። ቤተክርስቲያን ያቀኛል ካለ ቤተክርስቲያን እያሰደበ ነው ማለት ነው። ምክንያቱም ቤተክርስቲያን እንደዚህ አይነት ስብከት የላትም። ዋሽቼ የመጣሁበት ነገር የለም። እሱ ግን ዋሽቷል። አባቴ ያረፈው የዛሬ 25 ዓመት ነው። ወንድም ያረፈው የዛሬ 3 ዓመት ነው። ስለዚህ ልዩነቷ ቀብር ሄዶ ሲመለስ አባቱ ወንድሙ ሞቶ አገኘ። ከዛ በኋላ ያበደ ሰው ነው እንደ የሁላ ሰው እየመጣ እየየ የሚልበት እብድ ከሆነ እብድ ነው ብለው አይተውኝም እንዴ? ነው በብሔር ደረጃ ተሳድቧል። ገብተህ ማየት ነው። በአማራ ደረጃ የአማራ አክቲቪስቶች እያልኩ ነው ስገዳገድ የነበረው ወገብ አገዳውን ስለ የነበረው ግጥም አድርጌ እሰባብርሃለሁ ብዬ ነግሬሃለሁ። የእኔ ጀግኖች ያልከው እነ ዘመነ ካሴን አንተ አልተናገርክ? እነ ማናቸው ስሙን እነ እስክንድር ነጋ አንተ በደንብ አይደል የምትናገራቸው እንዴ? እኛ ስንናገር እኛ ወንጀለኞች፣ እናንተ ስትናገሩ እናንተ ፐርፌክት ነህ። አንተ አጋዝስ ሂድ ሩጥ ስራ እያልክ ታገድ ዝም ብለህ ቁጭ አትበል እያልክ ሙልጭ እያልክ ስትላቸው አንተ የመልአክ ስራ ነው የምትናገረው። እኛ ስንናገረው መጥፎ ነገር ነው። ህወሓትን ተናግረናል በደንብ አድርጌ። ህወሓትን አጥብ እንደኔ 60,000 ፒቲሽን ተፈርሞ ዩቲዩብ የተዘጋበት የለም። አወደጓን ኖት ዩ ያንተ ፒቲሽን አልተፈረመም። 60,000 ህወሓት ነው እኔ ጋ የፈረመው። በትግራይ ህዝብ ጋር ግን ከበፊትም ነው የምናገረው። ቤተሰቦቼ የተጋቡ ከትግራይ ህዝብ ጋር ነው። ትግራይ መጥላት አልችልም ከሚሉ ሰዎች መካከል ነኝ። በኦሮሞ ብትመጣስ ኦሮሞን እንደ ህዝብ ነው እንዴ ነው የምናገረው? ገብተህ ማየት ማስመሰል አልችልበትም። እንደ ኦሮሞ እኮ ተሳድቤ ቢሆን ሀገር ቤት ስገባ ይቆረጥሙኝ ነበር። እንደ ኦሮሞ ተሳድቤ ለምን አላረጉት? ገብቻለሁ እኮ። አሁንም የኦሮሞን ፖለቲካ እጠየፈዋለሁ እያልኩ ነው የምናገረው። ቃል በቃል ገብቻ አየኋቸውም እንደሚሰሩ አየው፣ የሆነውን አየው። መጥቼ ለህዝብ ተናገሩ። ይሁን ይማኛ የተሰጥቶታል፣ ይሄ ሆኖለታል፣ ይሄ እንደዚህ ሆኗል ብላችሁ ስታወሩ ነበር። ወፍ ብፈልግ ግን አድርገው ነበር። ብፈልግ አድርገው ነበር። ብልጽግና እኮ ነው ገንዘብ ያለው በአሁኑ ሰዓት። ብልጽግና እኮ ነው ሀገር የሚመራው። ሀገር ቤት እየተመላ ህዝብ በአናት ተከል ብዬ እኮ መሄድ እችላለሁ። ማን ሊከለክለኝ? ማን ገብተው እኮ ብዙ ጥቅም ያገኙ ሰዎች አሉ። አርንዱ እኔ የሄድኩት የፈጀው
አንተ ውጭ ሆነ ኢትዮጵያ ስገባ ነው የአማራ ልጅ የሰደበኝ እንጂ ተናግሮኛ አቅም ነው የአማራ ልጅ ተናግሮኛ አቅም የአማራ ልጅ። ኢትዮጵያ ስገባ ግን ዮኒ ማኛ ተብሎ ተንጫጭ። ምክንያቱም ሌላው ፈሪ ነው የትም ቦታ ብቻዬን ነው የሚሄደው። እና አሁንም ልል የምፈልገው የምጠይቀ ዋሽታ አይደለም ሰው የምታናደው በእውነቱ። አሁን ሃይማኖት ቀይራል ብለህ ቀጥቅጠኝ፣ ልክ ነህ። ገና ወደፊትም 99 ሃይማኖት ቀይራለሁ። የኔ ቄስ አይደለሁም ጳጳስ አይደለሁም። 99 ጊዜ እልሃለሁ። አዶን ጋር ፕሮብለም አርጌዋለሁ። ለጥልጠኝ፣ ልክ ነህ። ዋሽቼ ግን አይደለም ማውራ። አንተ ዋሽተ ነው ከጓደኛው ጋር ይተኛል የሌሊ ሆቴል እንደዚህ አድርገውታል። እናት አባቱን ማለት ትክክል አይደለም እያልኩ አሁን መቀጠል ይችላል። አንድ መሀል ላይ አንድ ይቅርታ መሀል ስለገባሁኝ በጣም ከይቅርታ ጋር አንድ ማሳሰቢያ ልስጣችሁ። ሀሳባችሁን እጥር ምጥን ባለች ሌሎችም እንዲደርሳቸው እጥን ምጥን ባለች ቋንቋ እንዳይሰለችው ገስት ላይ ያሉ ሰዎች በእነሱ ፍቃድ ነው እና ባኬንድ ፎርዜት መላልሳቸው ያላችሁት ሌሎችም እንዲደርሳቸው እንትን እንድትሎሽ አሜን። ለዮኒ ነግረዋለሁ ማለት ነው። ለጸብ የምትመርጠው ነገር የለም። ከተጣላ ተጣላህ ነው። ስትጣላ ያገኘውን አንስተ ነው የምትወረውረው። ተግባባን። እና ከእኔ ቅቤ እንድቀባ አጠብቅ። አንተም እንደፈለግ ታይ እፈልጋለሁ። አሞኛል ያልከው በደንብ እንዲያምህ ነው። በጣም ትክክል አይደለም። ለምን ዋሸ ምናምን ያልከው ውሸት አይደለም። ሌላም ብጨምር እጨምራለሁ። ለጸብ ጊዜ እንትናለ የጽድቅ ስራ አይደለም እየሰራሁ ያለሁት። አንተ አገር ነው የምታሳብደው፣ እኔ ደግሞ አንተን ነው የማሳብደው። አንተ አማራ የሞተ የለም ስትል እኔ አማራ ሞቷል አንተ ሙት ነው ብያለሁ። ስለ ሞትክ ነው ብያለሁ። አንተ በድፍረት ለምትናገረው ነገር እንደ ጽድቅ ቆጥረህ ሌላ ሰው አንተን ሲናገረ እንደዛ መሰማት ትክክል አይደለም። ኢትዮጵያ የሄድክበትን መንገድ በጣም የወረደ ነው የምለው እኔ ማለት አንተ በእውነት በትክክል ነው የሄድከው። ፖለቲካ ሰሩብህ፣ ቁማር ሰሩብህ፣ አጣቸው፣ እነሱም አጡ። ስለዚህ ጀግንነት አይደለም እሱም ለእኔ፣ ወንድነት አይደለም እሱም ለእኔ። ተግባባል። ምንም ወንድነት አይደለም ለእኔ ነው የምልህ። ለአንተማ ሰርተኸው መተኸው አይቻቸው ወጥቼ እንደዚህ አድርጌ ምናምን አልክ። የሆነውን እንዴት እንደሆነ እንዴት እንደተፈጠረብህ የምታውቀው አንተ ነህ። በሀጫሉ ኬዝ ብቻ አንተን ይፈልጉ ነበር። በሀጫሉ ኬዝ ብቻ ምንም አላረጉም። ምንም እንድትሆንም ደግሞ አይደለም። እነሱም ፖለቲካን የሰሩብህ አንተን ከህዝብ ነጠሉ። አንተ ምንም ነገር እንድታጣረጉ ለኦሮሞ ብለህ ጮክ ባዶውን ቀረ። ተመልሰ ወደ አማራ መጣ። ተመልሰ የቀደመ ቦታ ሆነ ገንዘብ የሚያስገኝልህ ኦሮሞውን መቀጥቀጥ ስለሆነ ወደዛው ተመለስክ። በቃ አለቀ። ይሄ ነው። ይሄንን ሂስ መዋጥ መቻል አለብን። እና እውነቱ ይሄ ነው። ወደፊትም ባይፈጸም ደስ ይለኛል። ልታበሽቀኝ ስትመጣ አልመርጥልህም። ቦታ የምሰጥህ ከሆነ ለዛ ነገር እድል የምሰጥህ ከሆነ አንተን ያበሽቃል የሚለውን ነገር በሙሉ ፈልጌ ነው። እና የሰንበት ስብከት አይደለም የምሰብክህ ማለት ነው። እና አልቀይርም አቋሜን። በዚህኛው ነገር ግን ቅር ተሰኝተህ ምናምን ከሆነ ያደረግኩት ሆን ብዬ ስለሆነ ያደረግኩት በወቅቱ አንተን ያበሽቃል የሚል ነገር ፈልጌ ስለሆነ ያደረግኩት አልዋሸውም። እንትን የምለው ነገር የለም። ህወሓት ሆኜም አላቅም፣ ህወሓትን ደግፌ አላቅም። እኔ ቤተ መንግስት የሚሄደው በድፍረት ተናግሬያለሁ። የሙያ ማህበሩ ዋና ጸሐፊ ስለሆንኩ ነው። ድርጅት ወክዬ ነው የሚሄደው። ዘመድኩን የሚባል ሰው የግል አመለካከት አለው፣ ድርጅቱ የራሱ አመለካከት አለው። ዘመድኩን ቤተ መንግስት የሚሄድ የትም የሚሄድ ድርጅቱን ወክሎ ነው የሚሄደው። ይህን መለየት መቻል አለብህ። እኔ ዘመድኩን በዘመድኩንነቴ ብጠራ አልሄድም። የተጠራው ዘመድኩን ስለሆንኩ የተጠራው ድርጅቱ ነው። ወክዬ የሚሄደው ድርጅቱን ነው። ስገባ ፈርም የምገባው የኢትዮጵያ ኦዲዮ ቪዥዋል አሳታሚዎች ማህበር ዋና ጸሐፊ ሆኜ ነው የምወክለው። ሲጠየቅ ድርጅቱ መጥቷል አልመጣም ነው እንጂ የሚባለው ዘመድኩን መጥቷል አልመጣም አይባልም። ስለዚህ እዛ ቦታ ሄጄ ዲፌንድ ለማድረግ ለመነጋገር፣ ለመከራከር ይመቸኛል ያለው የሙያ ማህበሩ በሙሉ ዘመድኩን የሚባል ሰው ነው። ስለዚህ ዘመድኩን በዚህ ስልጣኑ በዚህ አቅሙ ያንን አድርጓል።
ፍጹም ዘመድኩን ውሸት ነው የሚል ከሆነ እነ ያሬድ ሹመቴ ሌሎቹ እነ ቴዲ አፍሮ ወይም ሙዚቃ ላይ ይሰሩ የነበሩ ሰዎች በሙሉ መጥተው ውሸታም ሆኖ አያውቅም ይበሉኝ። መንዙማ የሚሰሩት የገዳ ሙዚቃ ባለቤቶች ይበሉኝ። እና ይሄ ነው እዛ የሄድኩት በዚህ ምክንያት ነው፣ በምንም ምክንያት የለም። መለስ ሞቷል ምን ተሰማ ሲለኝ እዛ ቴሌቪዥን ላይ ባህላችንም አይደለም እንኳን እኔ በወቅቱ ይቃወሙት የነበሩት እነ ጃዋር በላቸው እነ ማበላቸው የተቋሚ የፖለቲካ ፓርቲዎች በላቸው ሰው ሞተ ነው በኢትዮጵያ ባህል ማለት በቃ አለቀ። እዛ እኔ ያልኩት እሱን እዛ ቤተ መንግስት በራፍ ላይ ቆሜ እንዲህ አይነት ጀብዱ አጠብቅብኝም። ክርስቶስ ሊሞት ሲል እንኳን በተፈረደበት ጊዜ ጌቴሰማኒ ገብቶ አባቶይ ቢቻልስ ይቺ ጽዋ ከኔ ትለፍ ያለው አየህ የስጋን ባህሪ ሲገልጥ እና እኔ ጀግና ነኝ እኔ ፎካሪ እኔ ምናምን የሚባልበት አይደለም። አይባልም። አልልም። ይሄ ከተፈጥሮ ውጭ ያፈነገጠ ነገር እንትን አይባልም። ውሸት ለአንተ ብቻ የሚፈቀድበት ምክንያት የለም። ለአንተ የተፈቀደ ውሸት እኔ የምከለከልበት ጋር የሃይማኖት መምህር ምናምን ስል ፖለቲካው ጋር ስትመጣ ምንም እንትን የሚል ነገር የለም። እሱን አይጠይቅም። በዚህ በኩል የሰሩ የሉም። የቤተክርስቲያን አባቶች የቤተክርስቲያን ታሪክን ስታነብ ጀግና አርበኛ አባቶች ነው የኢትዮጵያ ቤተክርስቲያን ያላት እና ፖለቲካን ከሃይማኖት መለየት እፉ ነው፣ አይቻልም። ኦኬ፣ አመሰግናለሁ። በተቻለኝ መጠን የተከሳሽንም የከሳሽንም አረፍተ ነገር ባለቤት ግስ ማሰሪያ አንቀጽ ያለውን አረፍተ ነገር የተሟላ እንድትሰሙ አደርጋለሁ። ኢንተራፕት አትደራረጉም። አጠር አድርጋችሁ ቶሎ እንዲደርሷችሁ አድርጉ። ቢያንስ ቅርጽ ያለው ትርጉም ያለው ውይይት እንዲሆን ማለት ነው። እሺ ብርጅስቶን፣ እሺ ሀሳብሽን ቶሎ አቅርቢና ወደ መንሱር ከዛ ወደ ቤቴሌም እያልኩ ይሄዳለሁ። ብርጅስቶን አለሽ? መሲ ዮኒ አንድ ሰው ይቅደመኝ። እሺ መንሱር። ቴዲ አንድ ሰው ይቅደመኝ። እሺ መንሱር፣ ለዘመዴ ምንድን ነው ያለ ጥያቄ? እንዴት ለዘመዴ ደህና ነህ ወይ? አዋከም ነጋ ጅርታ አፋን ኦሮሞ ቤት ተብቲ አን አፋን ኦሮሞ ትርን ሲጋፈዳ ዮሲቴ ነጋፈዱ ኒንደንዳ አግኒ ቱሬራ ኤሮን ብያቤ ቱሬራ ወኒን ራንፈዴስ ዲፈተመና በአማርኛ ጠይቃለሁ። አያና ነወፍ ኮልች ጋር ዲፈመ ጉዳ ሲዱራ ሰውን ቀቦን ኦኬ ዘመድኩን በቴንክ ሶ ማች። እንግዲህ አፋን ኦሮሞ ማወቅ ማህበረሰቡ ውስጥ አድገሃል ወይ? ስለዚህ ማህበረሰብ ታውቃለህ ማለት ነው። እና እኔ 2-3 ጥያቄ፣ አራተኛ ግን ሽምግልና ነው ምልክህ። የመጀመሪያው ጥያቄ ያው በኦሮሞ ማህበረሰብ በልተሃል፣ ጠጥተሃል፣ ሞር ደግሞ ቋንቋውንም ይሄው እየተናገርክ ነው። በደንብ ትሰማለህ ቆይተሃል እንጂ ፍሉዌንትሊም ባትናገር ትሰማለህ። ይሄ ማህበረሰብ አንተም እንደምታውቀው ምን ያክል የዋህ ምን ያክል ደግ፣ ውሃ ስትጠይቀው ወተት የሚሰጥህን ማህበረሰብ ብዙ ጊዜ ግን ከአንተ ጋር የምሰማው ነገር ትንሽ የሚዘገንን ነገር ነውና ማሊፍ ከነጎቴው ቦሌሰኮ ለመተ። ሁለተኛ ደግሞ ቅድምም ከቴዲ ጋር ስታወራ የእስልምና ኡስታዞችን ስም እየጠራህ ትናገር ነበርና እነዚህ ሰዎች ያው ሃይማኖት ነው ዳዋ የሚያደርጉት። የነዚህ የእስልምና ኡስታዞችን ስም በተደጋጋሚ ሌላም ብዙ የተቆራረጡ ቪዲዮዎችንም አያለው ዛሬም ተናግረሃልና ለምን የእነሱን ስም በተደጋጋሚ ታነሳለህ? እነዚህ ሰዎች ፐርሰናሊ አንተን ስምህን ጠርተው የተናገሩት ቪዲዮ ካለ ምናልባት ጥፋተኛ ናቸው ማለት ነው። እና ለምን እንደዛ ታደርጋለህ? በተቻለህ መጠን የእነዚህን ሰዎች ስም ባታነሳ። ለምን ብትለኝ እስልምና ውስጥ ትልቅ ክብር አላቸው። ዳዋ ያደርጉልናል፣ ትምህርት ያስተምሩናል፣ እናከብራቸዋለን በእውቀት ከኛ ስለሚበልጡ ማለት ነው። ሶስተኛው ጥያቄ ዘመድኩን ፖለቲከኛ ነህ ወይስ ሃይማኖተኛ ነህ? አራተኛው ጥያቄ እንዳው በጣም ወዳጄ ስለሆነ ሀብታሙ 360 ላይ የሚሰራው በተደጋጋሚ ስለ ስሜ ያነሳል። እንዳው ዘመድኩን አፋን ኦሮሞቲን ሲትማ ዋቀቱ ነቤካ አነመ ሲያሳምቲ እኔ ፖለቲሻን አይደለሁም። እኔ ሽቶዬን እየተቀባው ሱፌን እየለበስኩ ስራዬን የምሰራ ሰው ነኝ። ፕራይም ሚኒስቴሩን ግን በግል እወዳለሁ። ይሄ ፖለቲከኛ አያደርግም። ማድነቅ ትችላለህ፣ ማክበር ትችላለህ። እና እንዲያው ሀብታሙን ስታገኘው ወይ ደግሞ በስልክም ተው እሱ ልጅ ፖለቲከኛ አይደለም እንድትልልኝ ነው።
አመሰግናለሁ። ከዚህ በላይ ብዙም አላወራም አያና ስላለ ከልብ አመሰግናለሁ። መሀል ላይ የተረዳሁት ትክክል ከሆነ አላውቅም። ቁልፍ የሆኑ ፖይንቶችን ይመስለኛል በኦሮምኛ ነካክቷል። ትርጉሙን እንግዲህ ኮመንት ላይ አስቀምጡልን። ኦኬ ነው፣ ስቀልድ ነው። እንዳይሰሙ የሚፈልጉ የኮድ ቃላቶች ከሆኑ እሱን ብተረጉሙልን ለአድማጭ ተመልካቾች